አሁን ስለ ሃይማኖት ማታነሱት ከቡሪካ ጋር ስትሆን ብዙ ኮመንት እያየሁኝ ነበረ። እሱ እንደዛ ሲል ሃይማኖታችሁ አይፈቅድም፣ ኦኬ አትበይ፣ እሺ አትበይ ምናምን ለምን ያለ አጠቃላይ የዩቲዩብ ቤተሰቦች ፉአድን አትወዱትም ነው ምንድን? ሚዛናዊ ሁኑ። ሚዛናዊ አይደለም። አሁንም ተመልካቹ ሚዛናዊ እየሆነ አይደለም። ሰላም እንደምን አላችሁ? ውድና የተከበራችሁ የቺፕስ ቲዩብ ቤተሰቦች፣ የኛ ቤተሰቦች እንደምን አላችሁ? እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለን ይኸው አለን፣ እግዚአብሔር ይመስገን። እንዴት ነው ውሎ አዳር ቆይታ ምሽቱ እንዴት ይዟችኋል? ከሀገር ውስጥም ከሀገር ውጭም ያላችሁ የቺፕስ ቲዩብ ተከታታዮቻችን እንደምን አላችሁ? እኛ አለን ይኸው፣ ፈጣሪ ክብሩ ይስፋ፣ ፈጣሪ ይመስገን አለን። ያው እንግዲህ ዛሬ በአዲስ ቪዲዮ በአዲስ ሀሳብ እንደተለመደው ከች ብለናል ማለት ነው። ያው ትዝብታችንን የማንፈልገውን ነገር እናጥላላለን፣ ጥሩ ያልሆኑ ነገሮችን እንኮንናለን፣ መልካም የሆኑ ነገሮችን ደግሞ ያው እያወደስን እንቀጥላለን ማለት ነው። ቤተሰቦቻችን ትላንትና አመሻሹን ላይ በእህታችን በጓደኛችን ፍቅር ቤት የተሰራውን የቪዲዮ አይታችሁ ነበረ። ብዙ ሰዎች ተከታትላችኋል፣ ብዙ ሰዎች አይታችሁታል። ሀሳብ አስተያየታችሁንም ደግሞ በዛው በታች በኮመንት ላይ ስትገልጹ ነበረ። እኔም ያንን ሀሳባችሁን አይቻለሁኝ። ማለት ያው ለራሴ የሚጠቅሙኝን ነገር ይዣለሁኝ። ለምንድነው ለሰው ሲነገር ለራስህ ብለህ ስማ ነው እና የሚባለው። እኔም ለራሴ ብዬ ሰምቻለሁ። ብዙ የምትሰጧቸው ሀሳቦች፣ ብዙ የምታካፍሏቸው ነገሮች ገንቢ ናቸው። ይሁን መልካም ነው። ግን ደግሞ አሁንም ያልጠራ ያልተስተካከለ ነገር ያለ ይመስለኛል። በእነሱ መካከል ላይ ያልጠራ ያልተስተካከለ ነገር ያለ ይመስለኛል። ትተው ላይ ተውት ነገር ግንኙነታቸውን ጓደኝነታቸውን እንዲህ ለየብቻ መጓዙ ለየራስ ለየግል መሄዱ ለኔ አልተመቸኝም፣ አልተስማማኝም። ነገርየው ከዚህ ቀደም ነግሬያቸው ነበረ። ትንሽ እኔና ትንሽ እነሱ የሚሄዱበትን ነገር በደንብ እንመልከትና እኛ የራሳችንን ውሳኔ እንወስናለን። ሰሞኑን ሂኩ አዲስ አበባ እንዳለች ሰምታችኋል እና እሷም እየደረሰችበት ያለው ነገር አለ። እኛም የበኩላችንን ለማድረግ ፈቃደኞች ነን። ምንድነው ብዙ ሰዎች ያጨቃጭቃችሁ ያከራክራችሁ የነበረ ነገር አለ። ማለት ፉአድና ፍቅር ሃይማኖታቸው እሷ ኦርቶዶክስ ነች እሱ ደግሞ ሙስሊም ነው ብላችኋል እየተባለም ነበረ። ግንኙነታቸውን ከማይደግፉ ሰዎች ውስጥ በአብዛኛው የሃይማኖታቸው ጉዳይ ይባል ነበረ። አሁንስ ሃይማኖት አትጠይቁም ወይ? አሁንስ ሃይማኖት የሚባለውን ነገር አታነሱም ወይ? ከቡሪካ ጋር አንድ ላይ ሆነው የኢፍጣርን ፕሮግራም ሲያካሂዱ እንደገናም ደግሞ ቡሪካም ደግሞ የሃይማኖቱን ነገር ምንም ቼክ ሳያደርግ እኔ ያለሁልሽ፣ እኔ ከአንቺ ከጎንሽ ነኝ፣ ማንም ሰው ላይኖር ይችላል ከአንቺ ጋራ ምናምን እኔ ምናምን እያለ ነበረ። አሁን ከቡሪካ ጋር ስትሆን ሃይማኖቷን አትጠይቁም ወይ? አሁን ላይ ከፉአድ ጋር ሆነው ስለ ሃይማኖት ታወሩ ነበረ። ሃይማኖታቸው አንድ አይደለም፣ ሃይማኖታቸው የተለያየ ነው። ሃይማኖታቸው አንድ ላይ ቢሆን ጥሩ ነው ይጓዙ ምናምን ትሉ ነበረ። ከአብርሽ ጋር ሆና አብርሽና ፍቅር ሃይማኖታቸው እኮ አንድ ነው ምናምን ትሉ ነበረ። ቤተሰቦቻችን ተመልካቾቻችን ይህንን የዩቲዩብ እያንዳንዱን ዩቲዩብ የምትከታተሉ ቤተሰቦቻችን ልብ በሉ። ምንድን ነው እያያችሁ ያላችሁት ነገር? ምንድን ነው እያላችሁስ ያላችሁት ነገር ምንድን ነው የሚለውን ነገር ለራሳችሁ ጥያቄ ጠይቁ። ከአብርሽ ጋር ስትሆን በጣም ደስ ይላል። ከወንግራ ሃይማኖቷ ጥሩ ነው። እኛ እየተከራከርን የነበር ነው። እኔ እየተከራከርኩ የነበርኩት ከአብርሽ ጋር በፍጹም አትሆን የምችል ልጅ እያልኩኝ ነበረ። አልሆነችም። ይኸው የሆነ ነገር ደረሱ አይደለም። አሁን ተመልሳ ወደ ቡሪካ ሄደች ፍቅር። ቡሪካ የራሱን ሀሳብ አንጸባረቀ ትላንትና። ሁላችንም ደንግጠን ነበረ እና አሁን ለምን ደግሞ አትጠይቁት? በሃይማኖት ጉዳይ እሱ እንደዛ ሲናገር ብዙ ሰው ኮመንት ሲጽፍ እንደዛ አልተባለም። ለምንድን ነው? ወይስ ከፉአድ ጋር አብዛኛው ኦዲየንስ ከፉአድ ጋር ሰላም አይደለም? ፉአድን አትወዱትም ነው ኦዲየንሶቻችን? የነ ፍቅር አጠቃላይ የዩቲዩብ ቤተሰቦች ፉአድን አትወዱትም ነው? ምንድን ነው? አሁን ስለ ሃይማኖት ማታነሱት ከቡሪካ ጋር ስትሆን ብዙ ኮመንት እያየሁኝ ነበረ። እሱ እንደዛ ሲል ሃይማኖታችሁ አይፈቅድም፣ ኦኬ አትበይ፣ እሺ አትበይ ምናምን ለምን ያላላችሁት? እሱ በዚህ ልክ ገፍቶ ሲሄድ በዚህ ልክ ለእሷ ጥሩ ስሜት አለኝ ከወንድም በላይ ነው ግንኙነታችን እንዲሆን እንፈልገው ምናምን እያለ ሲያወራ ለምንድን ነው ሃይማኖት ምናምን ማታነሱት?
እና ሚዛናዊ ሁኑ። ሚዛናዊ አይደለም። አሁንም ተመልካቹ ሚዛናዊ እየሆነ አይደለም። በእኔ አመለካከት ሚዛናዊ ቢሆን ፉአድና እሷ በነበሩበት ሰዓት እንዲህ አይነት ኢሹ አንስቶ የሃይማኖት ኢሹ አንስቶ ብዙ ከጣሉበት ብዙ ምክንያቶች ውስጥ ይሄ አንደኛው ነው። ከአብርሽ ጋር ስትሆን እሰየው አበጀ፣ ወደ መጀመሪያ ፍቅሯ ተመለሰች፣ ምናምን እንዲሆነ እንዲያሆነ ስትሉ ነበር። አሁንስ አትጠይቁም? ከ4000 በላይ ኮመንቶች አሉ። አብዛኛውን አንብቤያለሁ እኔ ትላንትና የተሰራ ቪዲዮ ላይ። አሁንስ ሃይማኖት አይጠየቅም? አሁንም ልክ አይደለም። ካልሆነ አልሆነም። በመሰረቱ ኦዲየንስ የሚፈጥረው የህይወት የለም። ማንም ሰው ለሰዎች ህይወት አይፈጥሩም፣ ግን ተጽዕኖ ይፈጥራል። አመለካከት ተጽዕኖ ይፈጥራል። እናንተ ስለመረጣችሁላት እሱን ታገባለች ማለት አይደለም። አብርሽን ታገባለች ወይ ፉአድን ታገባለች ማለት አይደለም፣ ግን ተጽዕኖ ይፈጥራል። ሰዎች ምን አይተው ነው እንዲህ የሚመክሩኝ? ልክ ቀረቤታ የቤተሰባዊነት ልክ አይደለም። ስለዚህ እናንተ ለእኔ የምትመክሩኝ በኮመንት የምታስቀምጡልኝ ሀሳብ የሚገነባኝ ከሆነ የእናንተን ሀሳብ ልቀበል ፈቃደኛ ነኝ። አሁንም ተጽዕኖ ተፈጥሮባት ሊሆን ይችላል ልጅ። ስለዚህ ቤተሰቦቻችን ምንድን ነው እያላችሁ ያላችሁት? አሁንስ ለምንድን ነው ጥያቄውን ማታነሱት? እኔ ግራ ነው የገባኝ። ማለት ስለ እንደዚህ አይነት ነገር መስራት ምናምና በቃ ልተው ነው። በነገራችን ላይ ምንም ደስ የሚል ነገር የለውም። ለሰዎች ምንም ያስተምረው ነገር የለም። ምን የምሰራው ነገር ማለት ይገነባል እያልኩኝ የምሰራው ነገር ሰዎች ተመልሰው እዛው ነው የሚሆኑት። ስለዚህ ምንድን ነው እየተባለ ያለው? ምንድን ነው? ለምን ሚዛናዊ መሆን የከበደን? ምንድን ነው ያነወለለን አይምሯችንን? አብዛኛዎቻችን እንውልልን ያለው። ስለዚህ ሚዛናዊ የሆኑ ተመልካቾች ጠቅላላ። ምክንያቱም ከትላንትና ወዲያ የፍቅርን ሃይማኖት እና የፉአድን ሃይማኖት አንስታችሁ ስትነቅፉ ነበር። ዛሬ ከቡሪካ ጋር ባላት ጉዳይ ሃይማኖቷን መጥቀስ አለባችሁ። አሁንም በሃይማኖት ጉዳይ፣ አለበለዚያ በሃይማኖት ችግር ከሌለ እናንተም በሃይማኖት ችግር ከሌለባችሁ ከፉአድ ጋር ይመለሱ። በቃ ከፉአድ ጋር ከተጣሉባቸው ብዙ ምክንያቶች ውስጥ አንዱ የሃይማኖት ጉዳይ አይደለም። አሁን ፉአድ ይዟት የመጣት ልጅ አይዘልቁም። በነገራችን ላይ አይዘልቁም። ፉአድ አፈቅርሃለሁ ወድሃለሁ ምናምን ያለችዋ ልጅ አይሆኑም፣ አይዘልቁም። እኔም ይዘልቁ አይመስለኝም ስለማቅ ነው። ከፍቅር ጋር ግን የሚመለሱ ይመስለኛል። አሁንም ደጋግሜ እላለሁ ፉአድና ፍቅር አይፋቱም። ምክንያቱም ብዙ ነገራቸውን ማስታወስ ይጠበቅብናል እያንዳንዳችን። የዛሬ ዓመትም ካስታወሳችሁ ኢፍጣር አብረን ነበረን ከነሱ ጋር ደስ የሚል ጊዜ አሳልፈን የዛሬ ዓመት ለዘንድሮ መርቀን የተለያየን የነበረው። ስለዚህ ይሄ የኢፍጣር የምናምን ወደዛ ሄዶ የማፍጠር ጉዳይ ምናምን አይደለም። ግን የህይወት ጉዳይ ከሆነ እንጠይቃለን። ያለመተው ጉዳይ ከሆነ ግን እንጠይቃለን። አሁንም እናንተ ሁሌ እየጠየቃችሁ ያላችሁት ነገር ሃይማኖት ምናምን እያላችሁ አይደለም። አሁንም ይህንን ነገራችሁን አትተው፣ ግፉበት። ሃይማኖት ምናምን መጠየቅ እንዳታቁሙ። አለበለዚያ ፉአድን አትወዱትም ብዬ ነው። በቃ ተመልካች ፉአድን አይወደውም ብዬ ነው የማስበው። የምር ትላንትና የተሰጠው ልብ ካላችሁ ካስተዋላችሁ ነው። እና አሁንም ሚዛናዊ ሆኑ፣ አመዛዝኑ ምናምን ቤተሰቦቻችን። ከዛ በኋላ ትርፉ በቃ ደስ የሚል ነገር ይሆናል። እና ውድ ተመልካቾቻችን ጨርሳችሁ ስላያችሁት እስካሁን ስለተመልካቾች በጣም ደስ ብሎኛል። አመሰግናለሁ። በግሌ በችብስት ስም አመሰግናለሁ። እና የኔን ሀሳብ ተረድታችሁታል ብዬ አስባለሁ። እርቅ ለመፈጸም ነው፣ ሰላም ለማምጣት ነው፣ ሚዛናዊ እንድንሆን ነው። የቺፕስ ቲዩብ ቤተሰቦቻችን በሌላ ቪዲዮ እንገናኛለን። እስካሁን ስለተከታተላችሁን ከልብ እናመሰግናለን። እስካሁን ጨረሳችሁ የተከታተላችሁን ቤተሰቦች ሰብስክራይብ አድርጉ። እናመሰግናለን።